ሰላም ሰላም የራክሽ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በሳባ እንደ ማርያም ሀረምረም የሚለው ሙዚቃ ማለት ነው። እሱ ከእናንተ ጋር አብረን ፈታ ዘና እያልን እናየዋለን። አዲስ የተለቀቀ ነው። በአንድ ቀን ውስጥ 100,000 ሰው ነው ያየው። በጣም ተወዷል። ስለዚህ አብረን ፈታ ዘና እያልን እናየዋለን። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ حاجز للي متاعي يرقلو وقتنات كمسلي تفسه في الشيخ بلي قرما تعدلي شوي مغصب قلل البلي شو أقام شو ناتي የምርግም ማለት ነው። አሁን ላይ እየወጡ ያሉት ከቅርብ ጊዜ በኋላ በተለይ እየወጡ ያሉ ሙዚቃዎች ማለት ነው ክሊፓቸው መድኃኔዓለም የዚህኛውን ይሄ ይኸውላችሁ ሹፉ ላሳያችሁ። ይሄ ጭሱ ከኋላ የተጠቀሙት ላይቱ ምናምን የሌለ ነው የሚያምረው ማለት ነው። በቃ ማለት ሌላ ታሪክ ውስጥ እየገባ ነው ክሊፕ ሲኒማቶግራፊ ተው በቃ ችሎታ ያለው ሰው እየበዛ ሁለት ሰው ነው እንዴ? አይ ለብቻው ነው ፊቸሪንግ ያለበት መስሎኝ ነው። ማን ነበር ይሄ ልጅ ላይቭ ላይ ባለፈው ሲዘፍን? ናሁም አይደለም ሳሙኤል፣ እሱ ነው ሳሙኤል የሚባለው ነው እሱ ነው። እንጃ ተመሳሰለብኝ፣ ለዛ ነው አስተያየት ማለት ነው ማለት ያዘው መቼስ ለክሊፑ ብሎ አይደለም አይደል ይሄን የቀቡት። ለክሊፑ ብሎ ከሆነ የት አካባቢ ነው? ኤርትራ ውስጥ ነው እንዴ? ምን ሆቴል ነው የሚለው እዚህ ጋር ተጽፏል፣ ግን አይነበብም በደምብ። እዛው እንትን ውስጥ የተቀረጸው እዛ ኤርትራ ነው እንዴ? በኢየሱስም በጣም የሚያምረው ቦታው ማርያምን መድኃኔዓለም። የኔ የተቀረጸው ክሊፑ ነገሩኝ እስቲ ኮሜንት ላይ። ውጪ ነው መሰለኝ አይደል? Say
ያበደ ክሊፕ ነው የምር። የት ነው የተቀረጸው? ኮሜንት ላይ ንገሩኝ ቦታውን ማለት የምታውቁ ካላችሁ። ኤርትራ ውስጥ ነው ወይስ ውጭ ሀገር ነው ምናምን ነገር። ግን ይሄ ቦታ በተለይ በጣም የወደድኩት ዳንኤል ዘፈኑን አላቆሙባችሁ ብዬ በጣም የወደድኳቸው ቦታዎች አሉ። በኋላ ነገራቸዋለሁ። የምር ያዝበለው ሐራምራም ይኸውልህ የምር የወደድኳቸውን ቦታዎች ላሳያችሁ። ለማለት ይሄኛው የሆቴሉ ነው አይ ቲንክ ማለት ነው። ግን ቦታው በጣም ነው የሚያምረው። ይሄ ማለት አንደኛ፣ ሁለተኛ ግን ለክሊፕ ብሎ ይሄ ሴት ያደረጉት አንደኛ ይሄ ዋይ አሁን የዘመኑ በቃ ይሄ ቦታ በጣም ጽድት አድርገው ነው የተጠቀሙበት ማለት ነው። ስቱዲዮ ውስጥ ነው የሆነ ነገር ነጭ አድርገው ባክግራውንዱ ነው የሰሩት፣ ግን በጣም የሚያምረው ይሄኛው ማለት ነው። ሁለተኛው ደግሞ እዛ ጋር ይሄ ጥላ ምናምን ያለበት አካባቢ ይሄ ለክሊፕ ብሎ ነው በእርግጠኝነት ሴት ያደረጉት አይደል ነው። ኦር መናፈሻ ነገር ነው ታዲያ ጥላ ያለበት ማለት ነው። ብቻ እሺ፣ ግን ወድጄዋለሁ በጣም የምር ማለት ነው። እና የት እንደተቀረጸ ነገሩኝ ኮሜንት ላይ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሁላችሁንም ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁ እንዳረሱ ባይ سغت كتبلي حاجوز زللي متاعي يرق لو عبتنات كمثلي تفسه في الشيخ بلي قرما تعدلي شوي مغصب قلل البلي شو اقام شو اقام شو اقام شو اقام شو